በዓለም ላይ እንዲሁም በኢትዮጵያ በገጠር በከተማ በጥንካሬያቸውና በምቾታቸው በየቀኑ መንገዶች ላይ የምናያቸው የቶዮታ መኪናዎች በአሁኑ ሰዓት በዓለም ላይ የትልቁ የመኪና የቶዮታ አምራች ኩባንያ መሆናቸውን ያውቃሉ? በዓመት ከ250 ቢሊዮን ዶላር በላይ እንደሚያስገቡ ብነግሮትስ ምን ይላሉ? ነገር ግን ይህ ግዙፍ ኩባንያ ታሪኩን የጀመረው መኪና በመስራት ሳይሆን የጨርቅ ማሽን እንደነበርስ ዛሬ በዚህ ቪዲዮ የቶዮታን አስገራሚ የእድገት ታሪክና ከስሙ በስተጀርባ ያሉትን ሚስጥሮች ለምን ስኬታማ ሊሆን እንደቻለ በአጭሩ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በጃፓናዊው የፈጠራ ሰው ሳኪቺ ቶዮዳ ነው። ሳኪቺ በዓለም የመጀመሪያውን አውቶማቲክ የጨርቅ ወይም የልብስ ስፌት ማሽን በመስራት ትልቅ ስምና ሀብት አተረፈ። ይሁንና ልጁ ኪቺሮ ቶዮዳ የተለየ ህልም ነበረው። ኪቺሮ ወደ አውሮፓና አሜሪካ በመጓዝ የመኪና ኢንዱስትሪን አጠና። ወደ ሀገሩ ተመልሶም የአባቱን ድርጅት አንድ ክፍል በመውሰድ እንደ ኤሮፓውያን አቆጣጠር በ1937 የቶዮታ መኪና ማምረቻ ኩባንያን በይፋ መሰረተ። እንደ ኤሮፓውያን አቆጣጠር በ1936 ቶዮታ የመጀመሪያዋን የመንገደኛ መኪና ቶዮታ ኤኤ አስተዋወቀ። በዚህ ወቅት ነበር አንድ ትልቅ ለውጥ የተደረገው። የቤተሰቡ ስም ቶዮዳ በዳ ፊደል የሚጨርስ ቢሆንም ኩባንያው ስሙን ወደ ቶዮታ የመጨረሻው ታ ፊደል ቀየረው። ምክንያቱ ምን ይመስላችኋል? ቶዮዳ ተብሎ በጃፓንኛ ሲጻፍ 10 መስመር የሚያስፈልግ ሲሆን ቶዮታ ተብሎ ሲጻፍ ግን 8 መስመሮችን ብቻ ይፈጃል። ይህ 8 ቁጥር ደግሞ በጃፓን የእድልና የብልጽግና ምልክት ነው። ስሙ የተቀየረው ለኩባንያው መልካም እድል እንዲያመጣ ተብሎ ነው። 8 ቁጥር ቶዮታ። ቶዮታን ከሌሎች የመኪና ኩባንያዎች በላይ ስኬታማ ያደረገው ልዩ ፍልስፍናው ነው። የመጀመሪያው ካይዘን ይባላል። ትርጉሙም ቀጣይነት ያለው መሻሻል ማለት ሲሆን ከጽዳት ሰራተኛ እስከ ዋናው ስራ አስኪያጅ በየቀኑ አሰራርን የሚያሻሽል ሐሳብ ያመጣሉ። ሁለተኛው ፍልስፍና ጀስት ኢን ታይም ይባላል። ዕቃዎች የሚመረቱት ልክ ለስራ በሚፈለጉበት ሰዓት ብቻ በመሆኑ ብክነትን ሙሉ ለሙሉ ያስቀራል። ይህ አሰራር ዛሬ በዓለም ዙሪያ ባሉ ትላልቅ ፋብሪካዎች እንደ መመሪያ ያገለግላል። ስለ ቶዮታ ስናወራ የኮሮላን ስም ማንሳት ግድ ይለናል። ቶዮታ ኮሮላ በዓለም ታሪክ ውስጥ ከፍተኛ ቁጥር ያለውን ሽያጭ ያስመዘገበ መኪና ነው። እስካሁን ከ50 ሚሊዮን በላይ ኮሮላዎች ተሸጠዋል። ሌላው አስገራሚ ነገር የቶዮታው አርማ ነው። 3ቱ የተጠላለፉ ሞላላ ቅርጾች ኦቫልስ የደንበኛውን ልብ፣ የምርቱን ልብ እና የቴክኖሎጂውን ትስስር ያሳያሉ። በተጨማሪም በደንብ ካስተዋላችሁት አርማው ውስጥ የቲኦ ዋይኦ ቲኤ እያንዳንዱን ፊደላት ማግኘት ትችላላችሁ። ከትንሽ የጨርቅ ማሽን ተነስቶ ዛሬ ዓለምን የተቆጣጠረው ቶዮታ ጠንካራ ስራና ትክክለኛ ፍልስፍና ወዴት እንደሚያደርስ ትልቅ ማሳያ ነው። ቶዮታ ሲባል ወደ ጭንቅላታችን የሚመጣው ጥራትና ምቾቱ ብቻ ሳይሆን ጥንካሬው ጭምር ነው። ቶዮታ ይሄንን ገናናነቱን በሰው ልጆች ልብ ውስጥ ያነገሰው ከተራ የጨርቅ ማሽን ማምረት ተነስቶ መሆኑ ደግሞ ድንቅ ያደርገዋል። በዚህም የዓለምን የመኪና ኢንዱስትሪ የለወጠው ቶዮታ ተፈጠረ። እናንተስ ከቶዮታ መኪናዎች በበለጠ የምትወዱት የትኛውን ሞዴል ነው?
አስተያየታችሁን ኮሜንታችሁ ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።